መኖር የምትባለው አሁን ላይ ያለህ እጅ ላይ ያለችዋን ነገር ኑራት። የቡና ከሆነ ያለህ ሰላም የቤዛይቱ ቻናል ተከታታዮች ፋሚሊዎች እንዴት ናችሁ? ደህና ናችሁ? ካለው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። በያላችሁበት ሁላችሁም ሰላማችሁ ብዝት ይበልልኝ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ቪዲዮ ስትጀምሩ በላይክ ጀምሩ። ሰብስክራይብ ስታደርጉኝ ደግሞ ትንሽ ቪዲዮ ልዩልኝ ፕሊዝ። ቪዲዮውን ሳታዩ በሰብስክራይብ ስታደርጉ ተከትሯችሁ ነው ቢነሳውና ሰብስክራይብ በጣም እያነሳብኝ ነው። አሁን ላይ በጣም ወደ 500 ምናምን በምደርስበት ሰዓት የዕለቱን ከዛው ላይ እያነሳብኝ ስለሆነ ሰብስክራይብ አድርጋችሁ ትንሽ ቪዲዮ ልዩልኝ እወዳለሁ። ሰላማችሁ ይብዛልኝ። ዛሬ ደግሞ በአዲስ ቪዲዮ ተከስቻለሁ። እንደተለመደው ነው ሰብስክራይብ ላይክ በማድረግ ፖስት የማደርጋቸው ነገሮች እንዲደርሷችሁ ደግሞ የደወል ምልክቱን በመጫን ቤተሰብ ሁኑ። ዛሬ የማሳያችሁ የቫኒላ ኬክ አሰራር በቸኮሌት የሆነ ውብና ማራኪ የሆነ በጣም የሚጣፍጥ ተወዳጅ የሆነውን የቸኮሌት ቫኒላ ኬክ አሰራር አሳያችኋለሁ። የሚያስፈልጉኝን ግብአቶች አሳያችሁና ወደ አሰራሩ እንሄዳለን። የሚያስፈልጉኝ ግብአቶች እነዚህ ናቸው። ቫኒላ ቸኮሌት ኬክ የሆነውን ለመስራት እንደተለመደው እንቁላል ያስፈልገኛል፣ 3 እንቁላል። ቫኒላ ያስፈልገኛል፣ ቫኒላ፣ ቤኪንግ ፓውደር፣ ከዚህ ጋር ደግሞ ሮብ የተወሰነ እጠቀማለሁ። ከዛ የእንከካው ነው የምጠቀመው፣ ኮካ ፓውደር ማለት ነው። ይሄን የምጠቀም እዛ ስኳር ነው የሚያስፈልገኝ። እዚያ ደግሞ ዘይት ማለት ነው። በእነዚህ ግብአቶች ጣፋጭና ማራኪ የሆነ ኬክ መስራት እንችላለን። አብረን ወደ አሰራሩ ይታያል ብዬ ተስፋ አደርጋለሁ። በቅድሚያ እንደተለመደው እንቁላሎችን ነው የምናደርገው። የቀረጸ ነው ብዬ አቁሟል እንዴ? እንቁላል አድርጋለሁ። ከዛ ቫኒላ ነው የምጨምረው ማለት ነው። ቫኒላ የሚጨመረው የእንቁላሉ ሽታ እንዳይኖረው ነው። በተከታታይ እናገራለሁ። ሌላ ወይም እንትን ብሎ ኑሮት አይደለም፣ የእንቁላሉ ሽታ እንዲጠፋ ማለት ነው። ከዛ ስኳሬን አደርጋለሁ ማለት ነው። እንደ ብርጭቆ ስኳር ከዛ በማሽን መትቼ እንደዚህ መትቻለሁ ማለት ነው። ድምፁ እንዳይረብሽ ነው መትቼ ተመለስኩ ማለት ነው። ከዛ ዘይት ጨምራለሁ። ይሄው ዘይቴ በተመሳሳይ ብርጭቆ ነው የምጠቀመው ማለት ነው። አሁንም መትቼ እመለሳለሁ። ተሰማኝ ይመስላል ድምፁ እንዳይረብሽ መትቼ መመለስ እና በጣም ትመርታላችሁ። ክሬም እስከሚሆን ድረስ በጣም ምቶት ከዛ ዱቄት ደግሞ አዘጋጅቻለሁ። ዱቄት ነፍቼ ነው የምጠቀመው እኔ እንዳይጓጉል እና ዱቄት እንጠቀማለሁ ማለት ነው። እየቀነስኩ ነው የምጠቀመው እንጂ አልጨምርም። ሁለት ብርጭቆ ዱቄት ነው የተጠቀምኩት። መለኪያ ብርጭቆ አንድ አይነት ነው ማለት ነው። ይሄን ይመስላል ቤተሰብ። አሁን ቤኪንግ ፓውደር ጨምራለሁ ማለት ነው። ከነገራችን ላይ ሁሌ ቤኪንግ ፓውደር የምጨምረው ነው መጨረሻ ላይ ነው። ቤኪንግ ፓውደር ከጨመርኩ በኋላ በማሽን አልመታም። ለምን እንትኑ ይበላሽብኛል። 2 ማንኪያ ቤኪንግ ፓውደር አድርጋለሁ። ቤኪንግ ፓውደር ከጨመርኩ በኋላ በዚህ ነው የሚመታው ማለት ነው። ማሽን አልጠቀምም። ቤኪንግ ፓውደር ከጨመርኩ በኋላ እኛ ቤት ጀሃዝ አይመጣም። ሁሉም ነገር ቤት ነው የሚዘጋጀው። ጀሃዙን አትወድም ሴትዮ ቤት እንደዚህ የውጭ ምግብ አትወድም እና ይሄን ይመስላል። እዚህ ጋር ይሄን ጨርሰናል። አሁን ይሄን ካካው ፓውደራችን አሰራር አሳያችኋለሁ ማለት ነው።
አንቀጥም ተጠቅሜለታለሁ። በዚህ አሽቻው ነው እንደምታዩት። ይሄንኛው ቀይ እንደምችል እዚህ ጋር 2 ማንኪያ እጠቀማለሁ ለብቻ ማለት ነው። እዛው እንደምታዩት 2 ማንኪያ በትልቁ 2 ማንኪያ ነው የተጠቀምኩት። አሁን ያን ግማሹን እዚህ ጋር አድርገዋለሁ። ይሄን ይመስላል ቤተሰብ። አይወት ወይም ደግሞ ይመስላል። ይሄን ሁለቱም እንዴት አድርገን ነው የምንሰራው? እንዴት ነው ባንድ ላይ ሆኖ ይሆነ የሚሆን አሁን ማለት አደረኩኝ። መጀመሪያ ባንድ ነው ከሳቸው ላይ ከዛ በእንጨት ወይም ስቴክ ነው የሚባል በዛ ደብለቅ አረኩት። ከዛ ይሄው ከፍሩን ሲወጣ ይሄን ይመስላል። ገለባጭ ጀምሮ በጣም ነው የሚያምር ውብና ማራኪ ነው። ከዛ ሁላችሁ ሻይን ቀደው በሻይ አድርጋችሁ ተጠቀሙ። ስለተከታተላችሁኝ ከልብ አመሰግናለሁ።